ይባላል። በኦርቶዶክስ ተዋህዶ የምታምኑት በሙሉ ስንት ሃይማኖት አላችሁ? አንዲት ሃይማኖት አላችሁ ማለት ነው። ይቺው ምንድናት? እግዚአብሔርን የምናውቅባት ረቂቅ መንገድ ነው ማለት ነው። እና ይቺ ረቂቋ መንገድ ናት። ምንድናት አልኳችሁ? ሃይማኖት ናት። ይችንን ሃይማኖት የት ነው የምናገኛት ካላችሁ በመጽሐፍ ቅዱስ በብዙ ቦታ ተጽፏል። አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እመክራችኋለሁ ብሎ ይሁዳ በመልእክቱ በምዕራፍ 3 ያስቀመጠልን ያቺ መከራ የምንቀበልባት ሃይማኖት ትባላለች። እየሰማችሁ መከራ የምንቀበልባት ሃይማኖት ትባላለች። መቼ ነው መከራ የምንቀበል ካላችሁኝ፣ አላዊ ንጉስ ከሃዲ ጳጳስ መጥቶ ሃይማኖትህን ካድ፣ ለጣዖት ስገድ ባለ ጊዜ፣ ዛሬ እግዚአብሔር ይመስገን እንደ ኢትዮጵያ ያው ነፃነት አለ፣ ውስጥ ለውስጡን አናውቅም እንጂ ይህን ያደረገ እግዚአብሔር ይመስገን። ግን አንገታችን የምንሰጥ መቼ ነው አልኳችሁ? ክፉ ንጉስ መጥቶ እግዚአብሔርን ካደው ለጣዖትም ስገድ ባለ ጊዜ አንገታችን የምንሰጥባት እግዚአብሔርን የምናውቅባት ይህች ሃይማኖት ነው። ወይም ከእግዚአብሔር የተገለጸች እግዚአብሔርን የምናውቅባት ታላቅ መንገድ ትባላለች። ሃይማኖትን በዚህ ልክ ተረዱት። የሁላችንም ሃይማኖት ስንት አይነት ነው አልኳችሁ? የሁላችሁ በቁጥር እዚህ ያለ ነው 200 ምናምን ሰው አለ። ሃይማኖታችን ስንት አይነት ነው? ሃይማኖታችን እንዴ ክርስቲያኖች ክርስቲያን አይደላችሁ እንደዚህ ያላችሁት? ሃይማኖት ነው ያልኩኝ እኮ። ሃይማኖታችን አንዲት ናት። ጳውሎስ ገላትያ 4:5 ላይ እኮ ተናግሯል። አሐቲ ሃይማኖት። በኦርቶዶክስ ተዋህዶ እምነት ሃይማኖት ያላችሁ በሙሉ ሃይማኖታችን አንዲት ናት። ሃይማኖታችን አንዲት ናት። ስለዚህ ከዚህ ማህበር የትኛው ብቻ በኦርቶዶክስ ተዋህዶ እምነት ያለው ሰው በሙሉ አንዲት ሃይማኖት አለችው። እምነት